በዛሬው ዝግጅታችን የአንድን ዝነኛና ታዋቂ የሙዚቃ ፈርጥ ጥበብ ልግስናዋን አብዝታ የቸረችው እሱ ድምፃዊ ብቻ አይደለም ገጣሚና ባለቅኔም ነው የተባለለትን የሙዚቃ ንጉስ በምናብ ሰረገላ እየተጓዝን አብረን እናያለን። ዕለቱ ሐምሌ 7 1968 ቦታው ደግሞ አዲስ አበባ ነበር። 9 ወራትን ወይም ደግሞ 270 እና ከዛ በላይ የሚሆኑ ቀናትን ቁልቁል ሲቆጥሩ ሰነበቱ። መድረስ አይቀርምና ያቺ ቀን ደረሰች። ከስንት ስቃይና ህመም በኋላ ወደዚች ምድር አንድ ሕፃን ሲመጣ ቤተሰቡ ብቻ አልነበረም በደስታ ጮቤ የረገጠው። ይልቁንስ የጥበብ ልግስናዋን የጥበብ ዛሯን አከናንባው ዳንኪራዋን ስትደነቅር ነበር። የጥበብ መዓዛዋን በተንጋለለበት ጋተችው። ይህን ብላቴና ጥበብ ነብይ ሆናት ዘንድ በልጅነቱ ነበር የጠራችው። የብዕር ምርኩዛ ሲዛ ወደ ጥበብ በረሃ ይሰደድ ዘንድ ላከችው። እሱም ከልጅነቱ ለጠራችው ጥበብ ነብይ ይሆን ዘንድ ጥሪዋን ተቀብሎ ወደ ጥበብ ዓለም ኮበለለ። ታዲያ ቀስ በቀስ ራሱን ካጎለበተ በኋላ አቦጊዳ በተሰኘ ስራው ከህዝብ ጋር ትውውቁን ጀመረ። ቴዲ አፍሮ እውነተኛ ስሙ ቴዎድሮስ ካሳሁን ሲሆን ከዘመናችን ወጣት ኢትዮጵያውያን ዘፋኞች አቀንቃኞች ሁሉ እጅግ ዝነኛው ነው። ቴዲ ለጃማይካዊ ሬጌ ኮከብ ቦብ ማርሌ የዘፈነለት የሬጌ ሙዚቃው በዓለም ዙሪያ እንዲታወቅ ያደረገው ሲሆን በተለይ ደግሞ ለኃይሌ ገብረስላሴና ለሌሎች የኦሎምፒክ ጀግኖች ቀነኒሳንና ሌሎችም በኦሎምፒክ ካሸነፉ በኋላ ያወጣቸው ወቅታዊ አልበሞቹ ይበልጥ ታዋቂ አድርገውታል። ቴዲ አፍሮን በጣም ታዋቂ ያደረገው ያስተሰረል የተባለው አልበሙ ሲሆን ስለ ፍቅር፣ መቻቻል፣ የህዝብ ስሜት እንዲሁም ስለ መንግስትና ስለ ተቃዋሚዎች በፍቅር ለአንድ ሀገር እድገት መስራት እንዳለባቸው ዘፍኗል። ዘፈኖቹ ብስልና ጠንካራ ናቸው። ቴዎድሮስ ካሳሁን ከድምፃዊነትም በተረፈ ግጥምና ዜማም ደራሲ ሲሆን ከራሱ ስራዎች በተጨማሪ ለተለያዩ ድምፃውያን የግጥምና ዜማ ድርሰቶችን አበርክቷል። አብዛኞቹ ሙዚቃዎቹ ፖለቲካ ላይ የሚወነጨፉ ሩኬት ናቸው የሚባልለት ቴዲ አፍሮ በተለያየ ጊዜ ዋጋ ሲያስከፍሉ ተመልክተናል። መከራ ያጠነክራል የሚባለው አባባል በትክክል ቦታውን ያገኘው በዚህ አርቲስት እንደሆነ ሁላችንም ያመንነው ቴዲ ከእስር ከተፈታ በኋላ ባሳየው ጥንካሬ ነው። የበለጠ ትንታግ አህራስ ነብር ሆኖ በድጋሚ ወደ ተለከፈበት ሙዚቃ ዛሩ ተመለሰ። ይህ የሙዚቃ ንጉስ ስኬቱ በዚህ ብቻ አይደለም። ይልቁንም በተለያዩ ስራዎቹ እንዴት እኖራለሁ ያለ ግራ ጎኔ አምላኬ ሰው በልኬ ብሎ ሲያዜምላት ከአምላኩ ሲማጸን የኖረበትን ጸሎቱ ሰምሮ ልዕልቱን አገኘ። በዚህም የተደሰተው ንጉሱ ጸባየ ሰናይ ባንቺ ዘመን ላይ ዋለ ቁንጅና እያለ አዚሞላታል። የቴዲ አፍሮ ተጽዕኖ ከሙዚቃው በስተጀርባ እጅግ የሚገርም ነው። ለተለያዩ ጀማሪ አርቲስቶችና የጥበብ ከዋክብት እንዲሁም የጥበብ አፍቃሪያን ምልክታቸው የቴዲ አፍሮ ህይወትና ጉዞ ሙዚቃ ጥበብ በአጭሩ ይሄንን ይመስላል።